ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ የትኩስ መረጃ ሁለት ቤተሰቦች እንደምናላችሁ በያላችሁበት የዓለም ጫፍ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ የበዛ ይሁን እያለን ዛሬም እንደተለመደው በአዲስና ሰበር መረጃ ወደ እናንተ መጥተናል። በዛሬው መሰናዳችን ደግሞ ከሰሞኑ እጅግ መነጋገሪያ ሆኖ የነበረው የታዋቂው ድምፃዊ አንዱዓለም ጉዳይና የሟች ቀነኒ ጉዳይ አሁንም ድረስ አነጋጋሪ እንደሆነ ቀጥሏል። ቀነኒ ህይወቷ ካለፈበት ዕለት አንስቶ የተለያዩ መረጃዎች በስፋት ሲሰራጩ ተመልክተናል። ዛሬ ላይ ግን እየወጡ ያሉ አዳዲስ መረጃዎች አሉ። ቀነኒ ጋር በተያያዘ አሁን ላይ እየወጡ ያሉት መረጃዎች ደግሞ ምንድናቸው የሚለውን በተመለከተ እኛ በስፋት የምናስመለክታችሁ ይሆናል። ለቀነኒ መሞት ምክንያት ዋነኛ ምክንያት አሁን ላይ የወጣው መረጃ ለብዙዎች ጥያቄ መልስ መሆን የሚችል ይመስለናል። አሁን ላይ የተሰማው አዲስ መረጃ ደግሞ በድምፃዊ ጫላ ቡልቱሜና በአንዱዓለም መካከል ተፈጥሮ የነበረው አለመግባባት ዛሬ ላይ ለቀነኒ ህይወት መሞት ዋነኛ ምክንያት እንደሆነ አሁን እየወጡ ያሉ መረጃዎች ያሳያሉ። በድምፃዊ ጫላ ቡልቱሜና በድምፃዊ አንዱዓለም ጎሳ መካከል ተፈጥሮ የነበረው አለመግባባትና የቀነኒ ሞት ምን አገናኘው የሚለውን በተመለከተ ደግሞ እኛ ሙሉ መረጃ ስላለን በስፋት የምናስመለክታችሁ ይሆናል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆይታችሁ ሙሉ መረጃውን እንድትሰሙት በአክብሮት እንጠይቃለን። በቆይታችሁም ታዲያ ትኩስ መረጃ ሁለትን ሰብስክራይብ በማድረግ እንዲሁም ደግሞ ዘወትር የምንለቃቸውን አዳዲስና ፈጣን መረጃዎችን እንድታገኙ የደውል ምልክቷን በመጫን ትወዳጁን ዘንድ በአክብሮት እየጠየቅን እናንተም ደግሞ በዚህ ጉዳይ ላይ የራሳችሁን ሀሳብ አስተያየት በታች በኮመንት መስጫው ስር ጻፉልን እያለን ወደ መረጃዎቹ አመራን። በድጋሚ መልካም ቆይታም። እንደሚታወሰው የዛሬ 2 ዓመት ገደማ በድምፃዊ ጫላ ቡልቱሜና በድምፃዊ አንዱዓለም ጎሳ መካከል ተፈጥሮ የነበረው አለመግባባት ዛሬ ላይ ለቀነኒ ህይወት ማለፍ ዋነኛ ምክንያት እንደሆነ አሁን ላይ እየወጡ ያሉ መረጃዎች ያሳያሉ። በድምፃዊ ጫላ ቡልቱሜና በድምፃዊ አንዱዓለም ጎሳ መካከል ተፈጥሮ የነበረው አለመግባባት ምንድን ነው? ለቀነኒ ህይወት ምክንያት ማለፍስ ሲሆነው ደግሞ አሁን ላይ የወጣው መረጃስ ምንድን ነው የሚለው ደግሞ ብዙዎችን እያነጋገረ ያለ ጉዳይ ሆኗል። እኛም በዚህ ጉዳይ ላይ ደግሞ ሙሉ መረጃ ስላለን በስፋት የምናስመለክታችሁ ይሆናል። እንደሚታወሰው የዛሬ 2 ዓመት ገደማ በድምፃዊ ጫላ ቡልቱሜና በድምፃዊ አንዱዓለም ጎሳ መካከል ተፈጥሮ የነበረው አለመግባባት ለዛሬ የቀነኒ ህይወት ማለፍ ዋነኛ ምክንያት እንደሆነ ይታወቃል። ድምፃዊ ጫላ ቡልቱሜ በአንድ ወቅት ለመጽናናት በሄደበት በቀነኒሳ ሆቴል ድምፃዊ አንዱዓለም ጎሳን በሽጉጥ መቶት እንደነበረ ይታወቃል። አንዱዓለም ስለ ሁኔታው ሲያስረዳ በሰዓቱ ለስራ ወደ ቀነኒሳ ሆቴል ባመራውበት ወቅት ጫላ ቡልቱሜ ደግሞ ለመዝናናት መጥቶ ነበረ። እዛ በተፈጠረ አለመግባባት ተተኮሰብኝ ሲል ነበር የተናገረው በወቅቱ የነበረውን ሁኔታ ሲያስረዳ። በተቃራኒው ደግሞ ድምፃዊ ጫላ ቡልቱሜ በወቅቱ የነበረውን ክስተት ሲያስረዳ በዛን ሰዓት በሌሎች ሰዎች በፋኖ ታጣቂዎች ጥቃት ሊደርስብኝ ነበረ ብሎ በፌስቡክ ገጹ ላይ አጋርቶ ነበረ። ነገር ግን አሁን እዚህ ጋር ብዙዎችን እያነጋገረ የሚገኘው ጉዳይ ደግሞ የድምፃዊ ጫላ ቡልቱሜና የድምፃዊ አንዱዓለም ጎሳ ጸብ ለቀነኒ ህይወት መጥፋት ምን ምክንያት ሊሆን ቻለ የሚለው ደግሞ አሁን ድረስ ብዙዎችን እያነጋገረ ያለ ጉዳይ ነው። እንደሚታወቀው ከዚህ ቀደም በድምፃዊ አንዱዓለም ጎሳና በድምፃዊ ጫላ ቡልቱሜ መካከል ተፈጥሮ የነበረው አለመግባባት ከዚህ ቀደም በሰፊ ሳይወራለት የቀረ ነው። በአንድ ወቅት መነጋገሪያ ሆኖ ነበረ። ነገር ግን ብዙም ሳይቃንን ቀርቷል። ያ ጉዳይ ግን አሁን ላይ መጥቶ የቀነኒ ህይወት መጥፋት ዋነኛ ምክንያት ሊሆን ቻለ። እንዴት ሊሆን ቻለ የሚለው ደግሞ እንደሚታወቀው ምክንያቱም ድምፃዊ አንዱዓለም ጎሳ በቀነኒ እንደሚቀና በተደጋጋሚ ሲናገሩ ብዙዎች ሀሳብ ሲሰጡ ተመልክተናል። ነገር ግን አሁን ላይ የቀነኒ ሞት ታዲያ ከነዚህ ከሁለት ሰዎች ጋር ምን አገናኘው? የቀነኒ ህይወት መጥፋት ዋነኛ ምክንያት ከፎቅ ወርዳ ራሷን አጥፍታ ነው እያሉ ብዙዎች ሀሳብ ይሰጣሉ። ሌሎች ደግሞ የለም ድምፃዊ አንዱዓለም ጎሳ ገሏት ነው የሚልን ሀሳብም ብዙዎች እየሰጡም ይገኛሉ። እንደሚታወቀው የዛሬ 2 ዓመት ገደማ በቀነኒሳ ሆቴል በድምፃዊ ጫላ ቡልቱሜና በድምፃዊ አንዱዓለም ጎሳ መካከል ተፈጥሮ የነበረው አለመግባባት ዛሬ ላይ ለቀነኒ ህይወት ማለፍ ዋነኛ ምክንያት እንደሆነ አሁን እየወጡ ያሉ መረጃዎች ያሳያሉ። ታዲያ የነዚህ የሁለት ሰዎች ጸብ ለቀነኒ ህይወት ማለፍ ምን አገናኘው የሚለው ጥያቄ እኛም ለመመለስ መረጃዎችን አጠናቅረን ለእናንተ ለውድ ተመልካቾቻችን ይዘን ቀርበናል። ከዚህ በመቀጠል ለእናንተ ለውድ ተመልካቾቻችን እኛ በዝርዝር የምናስረዳችሁ ይሆናል። እንደሚታወቀው ድምፃዊ ጫላ ቡልቱሜ የቀድሞ የቀነኒ አዱኛ ፍቅረኛ እንደሆነ አሁን ላይ እየወጡ ያሉ መረጃዎች ያሳያሉ። በዛ ወቅት ተፈጥሮ የነበረው አለመግባባትም ደግሞ የዚህ ዋና ምክንያት እንደሆነ አሁን ላይ እየወጡ ባሉ መረጃዎች መረዳት እንችላለን። ከዚህ ቀደም እንደሚታወሰው ድምፃዊ ጫላ ቡልቱሜ አንዱዓለም ጎሳ ላይ ተኩሶበት እንደነበረ ይታወቃል። በዛሬ 2 ዓመት ገደማ በቀነኒሳ ሆቴል
ሆቴል የተፈጠረው አለመግባባት ሽጉጥ እስከ መማዘዝ ደረጃ ደርሶ የዛለት የተተኮሰችው ጥይት ደግሞ ዛሬ ላይ የቀነኒ ህይወት ለመቅጠፍ ዋነኛ ምክንያት ናት ሲሉ ብዙዎች ሀሳብ ይሰጣሉ። ታዲያ የቀነኒ ህይወትስ ከነዚህ ከሁለት ሰዎች ጋር እንዴት ተገናኘ? ከዚህ ቀደም እንደሚታወቀው የድምፃዊ አንዷለም ጎሳና የሞዴል ቀነኒ ግንኙነት እንደሚታወቀው በአይን ተያይተው ወይም ደግሞ በፍቅር ወዳድቀው የተጀመረ ፍቅር እንዳልሆነ በስፋት ይነገራል። ለዚህም ደግሞ ዋነኛው ማሳያ የሚሆነው ብዙ ጊዜ እንደማይግባቡና ጸብ በመካከላቸው እንደነበረ ሁሌ ጭቅጭቅ እንደነበረ ጎረቤቶቻቸውም ጓደኞቻቸውም ሲናገሩ በስፋት ተመልክታቸዋል። ታዲያ እነዚህ ሁለት ሰዎች እንዴት ወደ ሪሌሽን ሊገቡ ቻሉ የሚለው ደግሞ አሁንም ድረስ ብዙዎችን ያነጋገረ ጉዳይ ሆኗል። እኛም ምንም በጥቂቱ እናስቃኛቸዋለን። ከዚህ ቀደም በመግቢያችን ለመጥቀስ እንደሞከር ነው አንዷለምና ጫላ ቡልቱሜ መካከል የተፈጠረው አለመግባባት ቀነኒ እንደሆነች ይታወቃል። የድምፃዊ አንዷለም ጎሳና የሞዴል ቀነኒ ግንኙነትም ጫላ ቡልቱሜን ለማስቀናት ታስቦ የተጀመረ ሪሌሽን እንደሆነ አሁን እየወጡ ባሉ መረጃዎች መመልከት ይቻላል። ታዲያ እነዚህ ሁለት ሰዎች እንዴት ወደ እንደዚህ አይነት ግንኙነት ለማስቀናት በተባለ ግንኙነት እንዴት ወደ ፍቅር ተቀየሩ አሁን ላይ ወደ ደረሱበት ነገር ሊደርሱ ቻሉ የሚለው ታዲያ ግንኙነት ድምፃዊ ጫላ ቡልቱሜን ለማስቀናት ተብሎ የተጀመረ ቢሆንም ነገር ግን ድምፃዊ አንዷለምና ቀነኒ በጣም ስለተዋደዱና ጥሩ መላመድ ስለነበራቸው ወደ ፍቅር ሊቀየር ችሏል። ግንኙነታቸው ብዙም ሳይቀር እንደ ማንኛውም ኢትዮጵያዊ ፍቅረኛ ወይም ባለትዳሮች ጭቅጭቅ ይኖርበታል። ነገር ግን ጭቅጭቃቸው የከፋ ሆነና የቀነኒን ህይወት እስከ ማሳጣት ደረሰ። ምናልባትም ቀነኒ ህይወቷ ያለፈው በዚህ ምክንያት ሊሆን ይችላል የሚል መላምት አለ። ምክንያቱም ደግሞ ድምፃዊ አንዷለም ጎሳ እጅግ ከቀነኒ ጋር ብዙ ክርክር ውስጥ ብዙ እንደሚጨቃጨቁና በብዛት እንደሚጣሉ እንደሚመታትም ጭምር በወጡ ፎቶዎችን መረጃዎችን መመልከት ችለናል። እንግዲህ ተመልካቾቻችን አሁን ላይ ቀነኒም ዳግም ላትመለስ ወደማይቀርለት ዓለም ሄዳለች። ድምፃዊ አንዷለም ጎሳም አሁን ላይ በእስር ቤት ይገኛል። ድምፃዊ አንዷለም ጎሳም ገዳይ ከተባለ ተፈርዶበት ፍርዱን እንደሚቀበል እናምናለን። ነገር ግን ነጻም ከተባለ በነጻ ወጥቶ ወደሚቀጥለው የህይወት ምዕራፍ ይሸጋገራል ብለን ተስፋ እናደርጋለን። እንግዲህ ተመልካቾቻችን እኛም ለዛሬ ያዝንላችሁ ፕሮግራም ይህን ይመስል ነበረ። ቀጣይ ደግሞ በሌላ ፕሮግራም በሌላ መሰናዶ እስከምንገናኝ ድረስ እናንተም እንዲህ አይነት ትኩስና ፈጣን መረጃዎች እንዲደርሷችሁ ደግሞ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ይጠይቅን። ለዛሬ ያዝንላችሁ ፕሮግራም ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ቆዩን።